ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኔ ዩቲዩብ ቻናል ተከታታዮች የፋጤ አንዋር ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ልኝ ሰላም ናችሁ? ደህና ናችሁ? የሚገርመው ነገር ሙቀቱ ነው። ፀሐዩ በጣም ከባድ ነው። ዛፎች አሉ፣ ግን አንድ የሚንቀሳቀስ ዛፍ የለም። ሁሉም ባለበት አንድ ቅጠል አትንቀሳቀስም። ቀጥ ብሎ ነው የቆመው። ሱብሃንአላህ ሱብሃንአላህ። እንግዲህ አሁን ስንተኛ ወር ላይ ነን? አራተኛ ወር ቀን 27 አምስተኛ ወር ሊገባ ነው። በዚህን ሰዓት ሙቀቱ ኦቨር ነው። በጣም ኃይለኛ ሙቀት ገና እንግዲህ 7-8 እንዴት እንደሚሆን አላህ ያወቀው። ባስ እየጠበቅኩኝ ነው ያለሁት ባስ ስቴሽን ላይ፣ ግን እንጃ በጣም ይሞቃል በጣም። በዚህ መሀል የሚሰሩ ሰዎች ሲያሳዝኑ፣ መንገድ ላይ የሚሰሩ መንገድ የሚጠርጉ የሚያጸዱ፣ እንደዚሁ አንዳንድ ነገር የሚሰሩት እንዴት እንደሚያሳዝኑ፣ እንዴት አሰርቶ ተለፍቶ ተደክሞ ነው ገንዘባቸውን። በተለይ ማዳም ቅመም ይህን ፀሐይ ይህን ሙቀት ብዙውን ተቋቁመን ሰርተን ነው እንግዲህ ለአንዳንዶቻቸው ገንዘባቸው የሚቀማባቸው በቤተሰብም ሆነ በጓደኛ ወይ በፍቅረኛ ወይ በባል በእህት በወንድም ብቻ በጣም ከባድ ነው። አላህ ይጠብቀን።